ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት በሁለተኛ ድምጾች እንዴት ቃላትን መመስረት እንደምንችል የማሳያችሁ ይሆናል። ስለዚህ እናንተ ደብተርና እስክርቢቶ ይዛችሁ እኔ ጋር አብሮ እያነበባችሁ ቪዲዮን እያቆማችሁ መለማመድ፣ መጻፍ፣ ማንበብ ይኖርባችኋል ማለት ነው። ስለዚህ ወደ ክላሳችን ስንገባ እነዚህ እንግዲህ ሁለተኛ ድምጾች ናቸው። ሁ፣ ሙ፣ ቁ እና ዱ ናቸው። በእነዚህ ቃላትን ይዤላችሁ መጥቻለሁ። ስለዚህ እኔ አነብላችኋለሁ ማለት ነው። እያንዳንዱን አነብላችኋለሁ። እናንተ አብሮ እኔ ጋር ማንበብ ይኖርባችኋል ማለት ነው። ሁሴን፣ ሁሴን፣ ሁሴን። ሁሴ የሚለውን ስናይ ሁ ከሀ ቤተሰብ ሁለተኛ ነች። ሴ ከሰ ቤተሰብ አምስተኛ ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ሁሴን የሚል ቃል እናገኛለን ማለት ነው። ሁሴን። ሙሉ፣ ሙሉ። ሙ ከመ ቤተሰብ ሁለተኛ ነች። ሉ ከለ ቤተሰብ ሁለተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናንበው ሙሉ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ ቁመት፣ ቁመት። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ መጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ቁመት የሚል ቃል እናገኛለን ማለት ነው። ኦኬ። እዚህ ጋር ስንመጣ ደግሞ ዱር፣ ዱር። ዱ ከደ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ዱር የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ሁሉ፣ ሁሉ ይላል። ሁ ከሀ ቤተሰብ ሁለተኛ ነች። ሉ ከለ ቤተሰብ ሁለተኛ ነች። ስርዓት ባለው መግደርደር ስናንበው ሁሉ የሚል ቃል እናገኛለን ማለት ነው። ኦኬ። ሙከራ፣ ሙከራ። ሙከራ የሚለውን ስናይ ደግሞ ሙ ከመ ቤተሰብ ሁለተኛ ፊደል ነች። ከከ ቤተሰብ መጀመሪያ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ሙከራ የሚል ቃል እናገኛለን። ኦኬ። እዚህ ጋር ስንመጣ ደግሞ ቁማር፣ ቁማር ይላል። ቁማር የሚለውን ስናይ ቁ ከቀ ቤተሰብ ሁለተኛ ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ቁማር የሚል ቃል እናገኛለን። ዱላው፣ ዱላው ይላል። ዱ ከደ ቤተሰብ ሁለተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ዱላው የሚል ቃል እናገኛለን ማለት ነው። ኦኬ። እዚህ ጋር ስንመጣ ሁለት፣ ሁለት ይላል። ሁለት ይላል። ሁ ከሀ ቤተሰብ ሁለተኛ ፊደል ነች። ለ ከለ ቤተሰብ መጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ሁለት፣ ሁለት የሚል ቃል እናገኛለን ማለት ነው። ሙዝ፣ ሙዝ። ሙ ከመ ቤተሰብ ሁለተኛ ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ሙዝ የሚል ቃል እናገኛለን። እዚህ ጋር ስንመጣ ደግሞ ቁርጥ፣ ቁርጥ ይላል። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው ቁርጥ የሚል ቃል እናገኛለን ማለት ነው። ዱቤ፣ ዱቤ። ዱ ከደ ቤተሰብ ሁለተኛ ነች። ቤ ከበ ቤተሰብ አምስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናንበው ዱቤ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ
ሁኔታ ሁኔታ ይላል። ሁ ከሀ ቤተሰብ ሁለተኛ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ስርዓት ባለው መግደርደር ስናነበው ሁኔታ የሚል ቃል እናገኛለን ማለት ነው። ሙያ ሙያ ሙ ከመ ቤተሰብ ሁለተኛ ነች። ያ ከየ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነበው ሙያ የሚል ቃል እናገኛለን። እዚህ ጋር ስንመጣ ደግሞ ቁጥር ቁጥር ይላል። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስለዚህ ስርዓት ባለው መግደርደር ስናነበው ቁጥር የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ዱቄት ዱቄት ዱ ከደ ቤተሰብ ሁለተኛ ነች። ቄ ከቀ ቤተሰብ አምስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነበው ዱቄት የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ሁከት ሁከት ሁ ከሀ ቤተሰብ ሁለተኛ ፊደል ነች። ከ ከከ ቤተሰብ መጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናነበው ሁከት ይላል። ሁከት ይላል። ሙሉ ዓለም ሙሉ ዓለም ሙሉ ዓለም ሙ ከመ ቤተሰብ ሁለተኛ ፊደል ነች። ሉ ከለ ቤተሰብ ሁለተኛ ፊደል ነች። አ ከአ ቤተሰብ አምስተኛ ፊደል ነች። ለ ከለ ቤተሰብ መጀመሪያ ፊደል ም ከመ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነበው ሙሉ ዓለም ሙሉ ዓለም ሙሉ ዓለም ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ቁልፍ ቁልፍ ይላል። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነበው ቁልፍ ቁልፍ የሚል ቃል እናገኛለን ማለት ነው። ዱርዬ ዱርዬ ዱ ከደ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። የ ከየ ቤተሰብ መጀመሪያ ፊደል ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናነበው ዱርዬ የሚል ቃል እናገኛለን ማለት ነው። ከልሰው እነዚህ ሁ ሙ ቁንና ዱን መሰረት አድርጌ ይዤላችሁ የመጣሁት ቃላት እነዚህን ይመስላሉ። ሁሴን፣ ሙሉ፣ ቁመት፣ ዱር፣ ሁሉ፣ ሙከራ፣ ቁማር፣ ዱላው፣ ሁለት፣ ሙዝ፣ ቁርጥ፣ ዱቤ፣ ሁኔታ፣ ሙያ፣ ቁጥር፣ ዱቄት፣ ሁከት፣ ሙሉ ዓለም፣ ቁልፍና ዱርዬ የሚሉ ቃላትን በደንብ ዛሬ እኔ ጋር አይተናል ማለት ነው። ስለዚህ እናንተ ሌላ ቃልን እያመጣችሁ በእነዚህ በሁለተኛዎች በሶስተኛዎች እያላችሁ መለማመድ ይኖርባችኋል ማለት ነው። አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ድረስ ባይ ባይ።